ላንቺና ላንተ ልዩ ፕሮግራም ከኢሶግ ላንቺና ላንተ በስነ ጾታ ስነ ተዋልዶ ጤናና ኤችአይቪ ኤድስ ላይ የሚያተኩር ሳምንታዊ ፕሮግራም ላንቺና ላንተ ላንቺና ላንተ ላንቺና ላንተ ጤና ይስጥልን ክቡራን ተመልካቾቻችን፣ ይህ የላንቺና ላንተ የዩቲዩብ ገጻችን ነው። ይህ ገጻችን በኢትዮጵያ የጽንስና የማህፀን ሐኪሞች ማህበር ኢሶግ ትብብር የሚዘጋጅ ይሆናል። አብራችሁ እንድትቆዩ እጋብዛችኋለሁ። ዛሬ የምናነሳው ርዕሳችን ስለ መሃንነት ይሆናል። ብዙዎቻችሁ የምታውቁት የሴት መሃንነትን ነው። እርግጥ ብዙ ጊዜ ሰጥተን የምናወራውም ስለዚህ ጉዳይ ይሆናል። የወንድ መሃንነትንም በተወሰነ መልኩ ለማየት እንሞክራለን። ለዚሁ ጉዳይ እንዲነግሩን ባለሙያ ጋብዘናል። ባለሙያው ራሳቸውን እንዲያስተዋውቁ እድሉን ልስጥና ወደ ዋናው ርዕሰ ጉዳያችን እንገባለን። አብራችሁን ቆዩ። እኔ ዶክተር በላይ ቤተማርያም እባላለሁ። የማህፀንና ጽንስ ስፔሻሊስት እና የመሃንነት ሰብ ስፔሻሊስት ሐኪም ነኝ። በዚህ ሙያ እያገለገልኩ ነው። ዶክተር በላይ ምን ያህል ጊዜ አገለገሉ? ማህፀንና ጽንስ ስፔሻሊስት ከሆንኩኝ ከ20 ዓመት በላይ ነው። የመሃንነት ስፔሻሊስት ደግሞ 2 ዓመት ነው። እንደው ስለ መሃንነት ነው የምናወራው። ከመሃንነትም ስለ ሴት መሃንነት እናነሳለን። የወንድ መሃንነት አለ ተብሎ ስለሚታሰብ ማለት ነው። መሃን ማለት ምን ማለት ነው? ከዚህ ትርጉም እንነሳ እስቲ። መሃንነት ማለት ልጅ ማርገዝ ወይም እርግዝና አለመቻል ነው። ይህም በእኛ በሕክምና ባለትዳሮች ወይም ግንኙነት የሚያደርጉ በአጠቃላይ ለ1 ዓመት ቆይተው እየፈለጉ ማርገዝ እየፈለጉ ወይም ልጅ እየፈለጉ ምንም አይነት እርግዝና ካልተከሰተ መሃንነት እንለዋለን። ግን በዚህን ጊዜ አንደኛ በቂ ግንኙነት ማድረግ አለባቸው። በሳምንት ቢያንስ እስከ 2 መሆን አለበት። ምንም አይነት መከላከያ መጠቀም የለባቸው። እንደው በየትኛው ነው? ምናልባት የተዛቡ ነገሮች ስላሉ በኋላ ላይ በደንብ በጥልቀት እናየው ይሆናል። ግን መሃን የሚባለው ነገር ብዙ ጊዜ ከእርግማንም ጋር የሚገናኝበት ሁኔታ አለ። አንዳንዶች ደግሞ እንደውም የወንድ መሃን ሁሉ የለም ብለው የሚያስቡበት ሁኔታ አለ። የሴቷ ላይ ብቻ ነው ብዙ ጊዜ የምናተኩረው እና እንደው አጠቃላይ ገጽታውን እንየው በሀገራችን ያለውን ሁኔታ። መሃንነት በአጠቃላይ በዓለም ደረጃ ያለ ነው። በአጠቃላይ በትዳር ከያዙት ከ115ቱ መሃንነት ላይ ይቸገራሉ። ይህ መሃንነት ለመጀመሪያ ጊዜ ሊሆን ይችላል ምንም እርግዝና ሳይኖር፣ ወይም ደግሞ ሌሎቹ 1 ወይ 2 ወልደው ከዛ በኋላ ድጋሚ ለማርገዝ ይቸገራሉ። በአጠቃላይ እርግዝና እየፈለጉ ላያገኙ ይችላሉ። ችግሩን ደግሞ ስናይ በሕክምና ምርመራ ላይ የሚታወቀው የሁለቱም ችግር ነው። በሴቷም ችግር ሊሆን ይችላል ግማሹ ደግሞ በወንዱም ችግር ይሆናል። የተወሰነ ግን ሼር ያደርጋሉ፣ ወይም የሁለቱም ችግርም አንዳንዴ በሁለቱም ጋርም ሊገኝ ይችላል። እንደው በተለየ መልኩ መሃን ይሆናሉ ተብለው በሳይንስ የተረጋገጡ የህብረተሰብ ክፍሎች ይኖሩ ይሆን? ቀድሞ ፕሬዲክት ወይም ደግሞ ከሌ ማርገዝ ይችላል አይችልም ብሎ ለመናገር ያስቸግራል። ምክንያቱም መሃንነት ያው ማንኛውም ሰው በቂ ማለት የመራቢያ እንትኖቹ የሰውነት ክፍሎች እስካሉ ድረስ ማርገዝ ይችላሉ። በሴቷም በኩል በወንድም ደግሞ ማስረገዝ ይችላል። ግን የዛ አይነት ችግር ካለ ከመጀመሪያውኑ ለመሃንነት የተጋለጡ ናቸው ማለት እንችላለን። በሴቷም በኩል ለምሳሌ ከዚህ በፊት የማህፀን ኦፕሬሽን ሆነው አንዳንድ ጉዳት ካላት፣ በወንድም በኩል ፍሬው አካባቢ ኦፕሬሽን ከሆነ ለዛ የተጋለጡ ናቸው፣ ወይም ደግሞ የመሃንነት ችግር ሊያጋጥማቸው ይችላል እንላለን። ግን በአጠቃላይ መጨረሻ ላይ መሃንነት አለው የምንለው ግን በቂ የሆነ በሐኪም ምርመራ ተደርጎ ስላላቸው ሂስትሪ ወይም ታሪካቸውን ታይቶ አካላዊ ምርመራ ተደርጎ ካስፈለገ የላብራቶሪ እና የአልትራሳውንድ ምርመራ ተደርጎ ከተረጋገጠ በኋላ ነው
የመሃንነት ችግር ሙሉ ለሙሉ አንድ ሰው 100% ማርገዝ ወይም መውለድ አችልም አንልም። ግን ያ ችግር በእንግሊዝኛ የምንለው ኢንፈርቲሊቲ ነው ወይም ሰብፈርቲሊቲ እንለዋለን በትክክለኛ አባባል። ያ ችግር አለባቸው ብለን መረዳት እንችላለን። እንደው አንዳንድ ጊዜ አንዳንድ ገጠመኞች እኔም አይቻለሁ በተፈጥሮ በህይወቴና አንዲት ሴት አንድ ልጅ ትወልዳለች፣ ወንዱም ከሌላ ሊወልድ ይችላል። ሁለቱ ሲጋቡ ግን አይወልዱም። ምናልባት መሃንነት ብለን የምንጠራው ነገር ይኖር ይሆን እዚህ ላይ? ጥሩ ጥያቄ ነው። ይህም በየጊዜው የሚያጋጥመን ነው። ከዚህ በፊት ኖርማል ወልዳ ሴቷ ከሌላ ባል፣ ወንድም ደግሞ እንደዚሁ ከሌላ ሚስት ወልደው እነዚህ ሁለቱ ሰዎች አንድ ላይ መኖር ሲጀምሩ ደግሞ ልጅ ማግኘት ሊቸገሩ ይችላሉ እና በዚህ ጊዜ ችግሩን እርግጥ በዚህ ነው በዛ ነው አንልም። ሁለቱንም ያው ቼክ ማድረግ አስፈላጊ ነው። ሁሉንም ምርመራ ቼክ አድርገ ምንም ችግር ካልተገኘ በእኛ አንኤክስፕሌንድ ኢንፈርቲሊቲ እንለዋለን። ይሄ ደግሞ ከመቶ 10 ሰዎች ጋር ምንም ችግር አይገኝባቸውም፣ ግን የማርገዝ ወይም ደግሞ ያው ልጅ የማግኘት ችግር ይኖራቸዋል እና እነዚህ የራሱ መንገድ የራሱ ሕክምና አለው እንጂ እንደዚህ ሊኖር እንደሚችል እናውቃለን ማለት ነው። የአጋጣሚ ጉዳይ ነው እንጂ ሁለቱ መሃን ተብሎ የሚጠሩ ሆነው አይደለም ማለት ነው አይደል? መሃን እንለዋለን፣ ግን አንኤክስፕሌንድ ኢንፈርቲሊቲ እንለዋለን። በእንግሊዝኛ አንኤክስፕሌንድ ማለት ችግር የወንዱ ዘር ምርመራ የፈሳሽ ምርመራ ሲደረግ ሙሉ ለሙሉ ኖርማል ነው። በሴትዮዋን በኩል ደግሞ የሚያስፈልጉ ምርመራዎች አሉ። ለምሳሌ ከላይ ጀምሮ ከብሬን ከአንጎላችን ጀምሮ ኦቫሪው ላይ ማህፀን ላይ በአልትራሳውንድ ወይም ደግሞ የዘር ቱቦ ሁሉ ነገር ሲታይ ኖርማል ይሆናል እና የተገኘ ችግር ላይኖር ይችላል እና ይሄ በዓለም ደረጃ የታወቀ ነው። ከ10 እስከ 20% ሁሉ ነገር ኖርማል ሆኖ ግን የማርገዝ ችግር ሊያጋጥማቸው ይችላል እና ይሄ አንኤክስፕሌንድ ማለት ኮዙ አይታወቅም። የሁለቱ እንትን አንድ ላይ ሲኖሩ ላይ ሊያስቸግራቸው ይችላል እና ሕክምናውም ደግሞ ለየት ያለ ነው። ከዛ ጋር የሚገናኙ አንዳንድ የራሱ ስቴፕ ዋይዝ በደረጃ የሚደረጉ ነገር አለ እንጂ ትክክል ነው ያለ ነው። በሕክምናም ይታወቃል ማለት ነው። ሕክምናውም በኋላ ላይ ይህንኑ አያይዘን እናየዋለን፣ በስፋት እናየዋለን። ከዛ በተረፈ ግን እንደው መሃንነት ምንድን ነው የሚያመጣው ብለን ዶክተር? መሃንነት እንግዲህ መጀመሪያ እንደተናገርኩት የወንዱም የሴቷም ችግር ሊሆን ይችላል። ከሁሉም ነገር የወንዱ ችግር ከሆነ በቀላሉ በአንድ ምርመራ የወንዶችን ችግር መለየት ይቻላል። የወንዱን ፈሳሽ ወይም ደግሞ ዘር ስፐርሙን በማየት ወንዱ ጋር ችግር አለ የለም የሚለውን መለየት እንችላለን። እሱ ላይ ፈሳሹ ላይ የሚያሳየው ምርመራ በላብራቶሪ የሚገኙ የራሱ እንትኖች አሉ የምናያቸው። ለምሳሌ ቁጥሩን መጠኑንም የስፐርም እንቅስቃሴውን አይተን በዛ በኩል ኖርማል ከሆነ በወንድ በኩል አለቀ። ሌላ ተጨማሪ ምንም ምርመራ አያስፈልግም። በሱ በኩል ኖርማል ከሆነ ኖርማል ነው፣ በአንተ በኩል ማስረገዝ ትችላለህ ብለን መዝጋት እንችላለን ባጭሩ። ወደ ሴቶች ክፍል ግን ስንሄድ በሴቶች በኩል ስናይ ግን ምርመራዎቹ ትንሽ ሰፋ ይላሉ። ምክንያቱም ችግሩ ከኦቫሪው ላይ ሊሆን ይችላል ዘር የሚያመነጨው፣ ከቱቦው ላይ የዘር መተላለፊያው ጋር ሊሆን ይችላል ችግሩ። ምክንያቱም ኦቫሪው ዘር አመንጭቶ ወይም ኤግ አመንጭቶ በቱቦ ማለፍ አለበት፣ ስፐርሙ ማለፍ መቻል አለበት። ያ ደግሞ ፈርቲላይዝድ ከሆነ ወይም ደግሞ ስፐርሙ ወደዛ በቲዩቡ ሄዶ የሴቷን እንቁላል አግኝቶ ፈርቲላይዝ ወይም ደግሞ እንትን ካለ በኋላ ከፅንስ ከተፈጠረ በኋላ ያ ተመልሶ በቱቦ ሄዶ ማህፀን ላይ መርጋት አለበት ወይም ደግሞ እርግዝና መከሰት አለበት። ስለዚህ ችግሩ ከቱቦ ላይ ነው። ሌላው ችግር ሊከሰት የሚችለው ወይም ደግሞ ማህፀን ራሱ ልጁን የሚታቀፈው እሱ ላይ እጢ ካለ፣ ሌላ ደግሞ የመጣበቅ ነገር ይሄ አዴዥን ወይም ሲኒክ የምንለው አለ፣ እዛ ጋም ችግር ካለ፣ እንደገና የማህፀን በሩ ላይ ማህፀን በር ወይም ሰርቪክስ የምንለው ጋር እሱ ጋም ችግር ካለ፣ ከዛም በላይ ደግሞ እንደገና አንጎላችን ውስጥ ደግሞ ኦቫሪውን የሚያዙ ወይም ሆርሞን ቅመም የሚያመነጩ
ፒቱተሪ ወይም ሃይፖታላመስ የምንላቸው አሉ። እነሱ ጋም ችግር ካለ መካንነት ሊያመጣ ይችላል እና ችግሮቹ ምርመራም ስናደርግ እነዚህን ሁሉንም የሚያስፈልጉ የላቦራቶሪ የራጅ ምርመራዎች አሉ። እነሱ እናደርግና በአብዛኛው ጊዜ ሊታወቅ ይችላል። በዚህ ካልታወቀ ደግሞ በተጨማሪ በአሁኑ ጊዜ በእኛም ሆስፒታል በጋንዲ በመንግስት ሆስፒታሎች በብዙ ሆስፒታሎች አሁን አለ ላፓራስኮፒ የሚባል አለ። ቀጥታ ማህፀኑን በቪዲዮ ካሜራ በማየት በሌላ በኩል ደግሞ ቀጥታ በማየት እሱንና በማህፀን በኩል ደግሞ የሚሰጥ ዳይ ወይም ደግሞ ከለር አለ። ያንን የሚያሳየን ቱቦ በትክክል እንደሆነና ክፍት እንደሆነ የሚያሳየን አለ። እሱን በማየት ከውጭም ማህፀኑ ትክክል እንደሆነ ቱቦዎቹ በቦታቸውና እብጠት ወይም ደግሞ የመዘጋት እንዳለ እንደሌለና ኦቫሪውም ትክክል እንደሆነ ሌላም ችግሮች ተጨማሪ ተፈጥሯዊ ማለት ኮንጀኒታል የምንለው አለ። በተፈጥሮ ያሉ ችግሮች ወይም ደግሞ እጢ በኋላ የመጡ ነገሮች ካሉ ማየት ይቻላል። ስለዚህ በአብዛኛው አሁን ምርመራው ብዙ ነገሮች የተሳካ ማድረግ ይቻላል። እንዴት ሊፈጠር ይችላል የሚለውን ነገር ዶክተር ያየን ይመስለኛል በተወሰነ ደረጃ። ምናልባት መጨመር ካስፈለገ በኋላ ላይ እንጀምራለን። ይሄ በዘር የመምጣት ባህሪ መድኃኒቶችን አላግባብ በመጠቀም ወይም በሌሎች ነገር መሀንነት ሊመጣ ይችላል። በዘር የተወሰነ አለ። በዘር ለምሳሌ በእኛ ቶሎ ፔሪድ የማቆም ከዘር ጋር ሊገናኝ ይችላል። እድሜያቸው ኖርማሊ ሜኖፖዝ የምንለው አለ ወይም ማረጥ የምንለው ትክክለኛ እድሜ ከ45 ዓመት በኋላ ነው የሚሆነው። ግን በዘር ምክንያት አንዳንዶቹ ከ45 ሳይሆን 40 ሳይደርሱ ፔሪዳቸው የሚያቆም የሚዛባ ወይም ደግሞ ለማርገዝ የሚቸገሩ አሉ እና ይሄ በፋሚሊ ከቤተሰብ ጋር የተወሰነ በዘር አለው። ሌላ ግን ከሌላ ነገር መጋለጥ ጋር ለምሳሌ በእኛ ሀገር ብዙ አይደለም እንጂ ከሲጋራ ማጨስ፣ ከአልኮል መጠጥ ማብዛት፣ ከውፍረት በጣም የተጋነነ ውፍረት እና ጨረር መጋለጥ፣ ጨረር ኦቫሪዎችን ሊጎዳ ይችላል። ራጅ ተደጋጋሚና እንደዛ አይነት ከሆነ እና መድኃኒቶች የካንሰር መድኃኒቶች በተለይ የምንላቸው አሉ። አንዳንድ እነዛን የሚወስዱም የዘር ፍሬዎችን ጎድቶ እርግዝና ወይም ደግሞ እንቁላል የማግኘት በየወሩ እንቁላል የመፍጠር እንትን ችግር ሊያጋጥማቸው ይችላል። ስለዚህ የተወሰነ ሊገናኝ ይችላል ማለት ነው። እንደው ይህንን ጥያቄ ሳነሳ ምን አብሮ ይነሳል? አንዳንድ እናቶች፣ አንዳንድ ሴቶች የእርግዝና ምልክትን ሊያዩ ይችላል ትዳር ላይ ሆነው ምናልባት 1 ወር 2 ወር እንደቆዩ ደግሞ ወይ ማስወረድ ይኖራል ወይ አለመሳካት ይኖራል። እነዚህ ሴቶች መሀን ስለሆኑ ነው? መሀንነት ችግር ስላለባቸው ነው? ወይስ እንደው ሌላ ስም ተሰጥቶት ይሄ ችግር እንደዚህ ነው የሚባል የህመም አይነት ይኖር ይሆን? የሚያገናኙ ሰዎች ስላሉ ነው። ያ ጥሩ ነው፣ ልክ ነው። አንዳንድ ሰዎች ጋር እንደዚህ ሊከሰት ይችላል። በተደጋጋሚ ውርጃ በመጀመሪያ 3 ወር ከሚያጋጥማቸው ዋናው ምክንያት ተብሎ የሚገመተው ወይም የሚታወቀው የክሮሞሶም ወይም ጀነቲክ ፋክተር የምንለው ነው። ጀነቲክ ማለት የዘር ትክክለኛ አለመሆን። ስለዚህ የወንድ ዘርና የሴቷ እንቁላል በሚገናኝበት ጊዜ ትክክለኛ የሆነ ጽንስ አለመፈጠር፣ ያ ደግሞ በአብዛኛው ጊዜ በውርጃ ያልቃል። ወዲያውንም ሊሆን ይችላል በ15 ቀን ወይ ወር ወይ 2 ወር ቆይቶ። ከዛ ውጭ ግን ውርጃ ሊያመጡ የሚችሉ ምክንያቶች አንደኛ ማህፀን ላይ እጢ ካለ ሊያመጣ ይችላል። የተለያየ እጢ ለምሳሌ ማዮማ የምንለው አለ በእንግሊዝኛ እንደ እጢ የሚበቅል ሌላ ፖሊፕ ኢንዶሜትሪያል ፖሊፕ የምንላቸው የታወቁ አሉ፣ ምክንያቶች አሉ።
ደግሞ ማህፀን ውስጡ የተጣበቀ ከሆነ ሲኒክ የምንለው አለ። ሌላ ደግሞ እንትን ምንድነው በራሷ ሰውነት ላይ የተለያየ ቅመሞች ወይም አንቲቦዲ የምንለው አለ። እነሱ በመፈጠር ወይም ደግሞ ኤፒኤስ እንለዋለን በእንግሊዝኛ አንቲፎስፎሊፒድ ሲንድረም ከዛ ጋር በተያያዘ ሌላም ደግሞ አውቶኢሚን የሚባሉ አሉ። አውቶኢሚን አንቲቦዲ ፕሮዳክሽን ይባላሉ። እነዚህ ጽንሱን ሊጎዱት የሚችሉና ውርጃ ሊሆን ይችላል። በሌላ ደግሞ ኢንፌክሽኖች፣ የተለያየ ኢንፌክሽኖች የማህፀን ኢንፌክሽንም እንደዚህ ውርጃ ሊያመጣ ይችላል ማለት ነው። ገፋ ካለ ግን ሰከንድ ትራይምስተር የምንለው አለ። ወይም ደግሞ ከ3 ወር ካለፈ ግን የማህፀን በር የመላላት ወይም አለመያዝ በእንግሊዝኛ ሰርቫይካል ኢንኮምፒተንስ የምንለው አለ እና የማህፀን ውስጡ ሲፈጠር ትክክለኛ አለመሆን ወይም ዩትራይን ማልፎርሜሽን የምንለው አለ። የተለያዩ ማልፎርሜሽን ወይም ትክክል ያለመሆን አለ። ለምሳሌ ከውስጡ የሚበቅሉ ነገሮች አሉ እና የተለያዩ በአማርኛ ትንሽ ያስቸግራሉ። እነዚህም ካለ ውርጃ ሊያመጣባቸው ይችላል እና ይሄ ደግሞ ኮዙን አይቶ ምንድን ነው የሚለውን ለምሳሌ አሁን በፊት ዲኤንኤ ምርመራ የለም። አሁን ግን የዲኤንኤ የክሮሞሶሞችን ወይም ደግሞ እነዛን ማየት ይቻላል። ባዮፕሲ ማየት ይቻላል። ሌሎችም የደም ምርመራዎች ቼክ ማድረግ ይቻላል። እነዛን ቼክ አድርጎ የሚያስፈልገው ሕክምና እየተሰጠን በተቻለ መጠን ማለት ነው። በዚህ የሚሳካላቸው አሉ። ግን አንዳንዶቹ ተደጋጋሚ 1ም 2ም 3ም ውርጃ ያጋጥማቸዋል። ስቲል እንደዛም ቢሆን ምርመራ ይደረጋል፣ የሚያስፈልገው ሕክምና ይደረጋል እንጂ ከዚህ በኋላ ማርገዝ አትችም ወይም ደግሞ ባታረግዝ ይሻላል የሚል የሕክምና እንትን የለም፣ ምክር የለም። ምናልባት ሙሉ ለሙሉ እንደዛ ሊመከሩ የሚችሉት ሄሬዲተሪ ትክክለኛ የጄኔቲክ ችግር ካላቸው ግን ዶናር የሚባል አለ። እዛ ድረስ ሊደርስ ይችላል። ዶናር ስፐርም ወይም ዶናር ኤግ በወንዱ ከሆነ ችግር ከሆነ የወንዱ ስፐርም በዶናር እንዲሸፈን፣ የሴቷም ችግር ከሆነ ዶናር አኖኒመስ ሊሆን ይችላል፣ የማይታወቅ ወይም ደግሞ የሚታወቅ እሷ የምታውቀው የዘመድ የቤተሰብ ወይም እንደዛ ሊሆን ይችላል። እንደው ግልጽ እንዲሆን በደንብ ስለምፈልግ ነው ይሄኛው ነገር። እነዚህ አሁን ያነሳናቸው ነገሮች ምናልባት ሌሎች ችግሮች ናቸው፣ ሴቷ ላይ ሊከሰቱ የሚችሉ ችግሮች። እነዚህን አጠቃለን ግን እቺ ሴት ይሄ ነገር ስለተከሰተባት እነዚህ ችግሮች ስለተከሰቱባት መሀን ናት ብሎ መደምደም የሚቻልበት አይደለም ብለን እንድናወራ ስለፈለኩ ነው አይደል? ትክክል ነው። መምጫ ምክንያቶችን በተወሰነ ቅድምም የነካካናቸው ይመስለኛል። መሀንነትን ምን ያስከትለዋል ብለን በደንብ በሰፊው እንሂ ዶክተር። መሀንነትን የሚያስከትለው በጣም ብዙ ፋክተሮች አሉ። ያው ቅድም የተወሰነውንም እንደጠቀስኩት አሁን ለምሳሌ በወንዶች ላይ የተለያየ ችግሮች ከፍሬው ጋር በተያያዘ ፍሬው ዘሩን አምጪ ጋር ወይም ደግሞ ዘሩ ከመጣ በኋላ ወደ ወንዱ ብልት የሚሄድበት ቫስ ዲፈረንስ አለ። የእሱ መዘጋት ሊያመጣው ይችላል። ሌላ ደግሞ ከላይ ከአንጎላችን ጋር የሚያዝ ሆርሞኖች የሚወጡ አሉ። የእነሱም ችግሮች ሊያመጣው ይችላል በወንዶች ጋር እዛ ጋር እና ለምሳሌ በጣም ከፍተኛ ሙቀት ጋር የሚሰሩ ከፍተኛ ኬሚካል ጋር ሰውነታቸው በጣም ውፍረት ያለው ለተለያየ ሱስ የተጋለጡ ከሆነ ስሞኪንግ እንደዚህ የሚያጨሱ ከሆነ ጫት በሚያበዙ ከሆነ አልኮል የሚያበዙ ከሆነ የስፐርም የዘሩን ኳሊቲ እና ኳንቲቲ መጠኑንም አፌክት ሊያደርገው ስለሚችል እንደዛ እና ሌሎችም ተጨማሪ ሁኔታዎች የምናየው ኮንጀኒታልም የተወሰኑ ነገሮች አሉ። በተፈጥሯዊ ማለት ነው። ቴስትሱ በተፈጥሮ በጣም ትንሽ ሊሆን ይችላል እና አዞስፐርሚያ የምንለው አለ። ምንም ስፐርም ላይኖራቸው ይችላል። እንደውም ከህዝቡ ከጄኔራል ፖፑሌሽን 1% አዞስፐርሚክ ነው ይባላል። ኢንፈርታይል ደግሞ ከሆኑት ከወንዶቹ ችግር አለብን ብለው ለኢንፈርቲሊቲ ወይም የመሃንነት ምርመራ ከሚያደርጉት ደግሞ ቢያንስ 15% አዞስፐርሚክ ማለት ምንም ስፐርም የሌለው ባዶ ፈሳሽ ብቻ ሴመን ብቻ ይሆናል እና ያ አዞስፐርሚያ የምንለው ሊገኝ ይችላል። አዞስፐርሚክ ከሆኑ ደግሞ ምንድነው ችግሩ ብለን ደግሞ በዛው ደግሞ
ምንም ነገር ስፐርም የለም ወይም ደግሞ ብሎክ ተደርጎ ነው የሚለውን የራሱ ምርመራዎች አሉ። ፍሬው ላይ አንዳንድ ምርመራ በማድረግ ማለት ነው። ቴስት እሱ ላይ ወይም እንቁላሉ ከዛ ላይ ቼክ በማድረግ ወደ ሴቶች ስንመጣ ኮዞቹን እኛ ብዙ ጊዜ የምናየው በተለያየ ፓርት ላይ ነው የምናየው። አንድ ሴት ኖርማል እንቁላል እንዲኖራት ወይም ዘር እንዲኖራት ሁሉም የየራሱ ሮል አለው ወይም አስተዋጽኦ አለው። እነዚህም ከላይ ሃይፖታላመስ እና ፒቱተሪ ግላንድ የምንላቸው አሉ። ከዛ ጋር የሚመነጩ ሆርሞኖች አሉ። ለምሳሌ ኤፍኤስኤች ኤልኤች የምንላቸው ሆርሞኖች አሉ። ከዛ ደግሞ ኦቫሪው ላይ ደግሞ እንደዚሁ የሚመነጩ ሆርሞኖች አሉ፣ ስትሮጅን፣ ፕሮጀስትሮን። ስለዚህ ከዛ ይሄኛው ደግሞ ኢንዶርጋን የሚቀጥለው ጋር ደግሞ ማህፀን ላይ ማህፀንም የራሱ ስራ አለው የዘር ቱቦም። ስለዚህ እኛ ምርመራም ስናደርግ ከየት ጋር ነው ችግሩ? ለምሳሌ ከነዚህ ሃይፖታላመስ ፒቱተሪ ግላንድ ነው ወይ? ከሱ ጋር ከሚያመጡ ችግሮች ለምሳሌ እዛ ውስጥ ያለ ለምሳሌ በፊት ሚኒንጃይቲስ ይዟቸው ታክመው ከሆነ ቲቪ ታክመው ከሆነ እዛ አካባቢ ጉዳት ሊያመጣ ይችላል። እንደገና አባጭ ነገር ከተፈጠረ ወይም ደግሞ አባጭ ነገር ከተፈጠረም እና በዛ ጋር በተያያዘ ሚልክ ፕሮዳክሽን ወይም ሚልክ በጡታቸው ወተት ሁሉ የሚያመነጭና ፔሪድም እንዳያዩ የሚያደርጋቸው አሉ። ብዙ ሰዎችም መድኃኒት የሚወስዳሉ በዚህ። ከዛ ስንመጣ ኦቫሪ ወይም ደግሞ እንቁላል የሚያመነጨው በተፈጥሮ አንዲት ሴት ፒውበርቲ ስትደርስ ወይም 13-14 ዓመት ቢያንስ ከ400 እስከ 500 ሺህ እንቁላል አላት። ሲወለዱ ከ1 እስከ 2 ሚሊዮን አካባቢ ያለ ነው የሚባለው። ግን በዛ ጊዜ እና ያ በየወሩ ኦቭሌት እያደረገች እንቁላል ከ650 እስከ 1000 የሚሆኑ እንቁላሎች ከዛ ውስጥ አንዷ ብቻ ናት ሬዲ የሚሆነው እና በየወሩ አለ። ይህንን እንዲያመነጭ የሚያደርግ ሁሉም ነገሮች በትክክል መሆን አለባቸው። ግን እዛ ላይ አንዳንዴ ችግሩ ኦቫሪው ራሱ ላይኖርም ይችላል ወይም በተፈጥሮ ማለት ነው። አሁን ለምሳሌ እንደ ተርነር ሲንድሮም የምንለው አለ። ኦቫሪም ላይኖራቸው ይችላል። ወይም በኢንፌክሽን ሊሆን ይችላል፣ ወይ በጨረር እንዳልኩት ቅድም፣ ወይ ደግሞ በሰርጀሪም ሊወጣ ይችላል እና የተለያየ ጉዳት ሊኖር ይችላል። ኢንፌክሽን የምንለው ልክ መንፍስ ኦፈራይትስ የምንለው አለ፣ ወይም ሌሎችም፣ ወይ እጢም ሊበቅልበት ይችላል ራሱ ኦቫሪው ላይ ማለት ነው። ስለዚህ የዛ ችግር ካለ ወደ መሃንነት ያመጣል ማለት ነው። እዛ ላይ በደንብ ለማብራራት ሌላ ወደ ቱቦ ስንመጣ ደግሞ ቱቦው ላይ ኢንፌክሽን አጋጥሟቸው የማህፀን ኢንፌክሽን ቱቦውን ሊጎዳው ይችላል። በጣም ቀጭን ክር ማለት ናት እና የክር ወይም ደግሞ የመርፌ አይን የምታክል ናት። ቀዳዷ በጣም ቀጭን ናት። በቀላሉ ልትጎዳ ትችላለች። ያቺ በኢንፌክሽን በቀላሉ ከተጎዳች የወንዱ ዘር ስፐርምም ማለፍ አይችልም፣ እንቁላሉም በዛ ማለፍ አይችልም እና ብዙ ጊዜ እኛ ሀገር እንደውም ዋና ጉዳት ሆኖ የምናገኘው የቱቦ መዘጋት ነው። በኢንፌክሽን ሊሆን ይችላል፣ የተለያየ ኢንፌክሽኖች ቲቪንም ጨምሮ ማለት ነው። የማህፀን ቲቪ፣ ሌላ ኢንዶሜትሪዮሲስ የምንለው አለ፣ ማህፀን ቱቦ ሊዘጋ የሚችል ያው ፒአይዲ የምንለው አለ በእንግሊዝኛ። እሱም እንደዚህ የተለያየ ኢንፌክሽኖች እና የማህፀን ኢንፌክሽን በተደጋጋሚ የሚያጠቃቸው ማህፀናቸው ሊዘጋ ይችላል። ብዙዎቹ እንደውም በእንግሊዝኛ ሰብ ክሊኒካል እንለዋለን። ኢንፌክሽን መኖሩን ሳያውቁ ተዘግቶ እናገኘዋለን። ስለዚህ አሁን እሱን ያው ምርመራ እንዴት ይታወቃል የሚለው በኋላ እንመጣበታለን። እሱ አንዱ ችግር ነው። ስለዚህ 30-40% አካባቢ ልጅ እምቢ የሚላቸው በእኛ ሀገር በቱቦ ችግር ነው። 40% ደግሞ ሌላ በኦቫሪ ችግር ነው። በማህፀን ችግር ዝቅተኛ ነው ወይ 10% ቢሆንም እና ማህፀን ደግሞ እጢ ካለው እና ሌሎችም ነገሮች ካለ ማህፀን ላይ እሱም ልጅ የሚታቀፈው እርግዝና ሊከለክላቸው ይችላል ማለት ነው። እና ሌላ የማህፀን በር ላይ ሌሎችም አሉ። ኢንፌክሽን እና አንቲስፐርም አንቲቦዲ የምንለው አለ። እዛ ላይ ስፐርሙን የሚጎዳ ሴትዮዋ እንደ ፎሪን ታየዋለች፣ እንደ ሌላ ባዕድ አካል አይቶ እንደዚህ አይነትም ነገሮች አሉ ማለት ነው። እሱም ከዚሁ ከመሃንነት ጋር ሊገናኝ ይችላል። እንደው እንደ ሌሎች የህመም አይነቶች ወይም ጉድለቶች
ምልክት ተብለው የሚነገሩ እንደዚህ አይነት ምልክት ታያለሽ ተብላ የሚነገራት ነገር አለ? ሴት ልጅ መሀን ስትሆን ማንነት ቀጥታ ምልክት አይሰጥም። ያው ብዙዎቹ የሚመጡት በትዳር ቆይተው ወይም ከትዳር በፊትም ሊሆን ይችላል እንደዚህ ግንኙነት አድርገው ልጅ እምቢ አለን ብለው ነው እንጂ ቀጥታ ይሄን አመመኝ ይሄን ሆኛለሁ አይደለም። ብዙዎቹ ግን እኛ ተጨማሪ ምርመራዎች ስናደርግ ግን አንዳንድ ችግሮች ልናገኝ እንችላለን እና የሚመጡት ዋና እንትናቸው ችግራቸው ወይም ኮምፕሌን የሚያደርጉት 1 ዓመት እምቢ አለኝ 2 ዓመት እምቢ አለኝ። አንዳንዶቹ ቀድመው ሁሉ ይመጣሉ። እነሱን ቼክ አድርገን አንዴ ያንን ኦፖርቹኒቲ ቼክ አድርገን ሁሉ ነገር ደህና ከሆኑ እድሜያቸው ከ35 በታች ከሆነ ዓመት ድረስ ጠብቃችሁ እምቢ ካለ ስለ ምክር ሰጥተን ማለት ነው ካላረገዙ ተመለሳችሁ ነው እንላቸዋለን። እድሜያቸው ከ35 በላይ ከሆነ የሴቷ በተለይ ምርመራ እንጀምርላቸዋለን። በተለይ ከ6 ወር በላይ ልጅ እምቢ ካላቸው 40 ምናምን ከደረሱ ግን ምናልባት ወሮችንም ላንቆጥር እንችላለን ወዲያውኑ። ምክንያቱም እንቁላላቸው ሪዘርቫቸው በጣም እየቀነሰ ነው የሚሄደው። ያው የታወቁ ቁጥሮች አሉና የማርገዝ ቻንስም በጣም ከእድሜ ጋር በጣም እየቀነሰ ነው የሚሄደው። የሴቶች እድሜ እየገፋ ሲሄድ ካረገዙም በኋላ ውርጃ የመሆን ቻንሱ በጣም ነው የሚቀንሰው። ለምሳሌ ውርጃ የመሆን ቻንስ 50% ማለት እንችላለን ወደ 40 ዓመት ሲደርሱ እና በጣም ሃይ ነው። ሰክሲድ የሚያደርጉት ጥቂት ነው። ስለዚህ ምክሮች፣ ክትትሎችም በተሻለ ሁኔታ ወይም በቅርብ መሆን አለበት። ላንቺና ላንተ ልዩ ፕሮግራም ከኢሶግ ላንቺና ላንተ በስነ ጾታ ስነ ተዋልዶ ጤናና HIV ኤድስ ላይ የሚያተኩር ፕሮግራም ላንቺና ላንተ ላንቺና ላንተ ላንቺና ላንተ